ከደሃ ቤተሰብ ከተወለድክ አንተም ያው ለካም ደሃ ሆነህ የመቅረት ቻንስ 99% እንደሆነ ተነጋግረን ተግባብተን የዘጋነው አርዕስት ነው። አይ እኔ ኢሊት ነኝ ከሚወጡት 1% ነው መሆኑ የምፈልገው ወይም መሆኑ ካልክ እንደገና ዋጋውን ልንገርህ። አንደኛ ታይም። አየህ ይሄ ፈጣሪ ብለህ የምትጠራው አካል ለሁላችንም እኩል የሰጠን ወርቃማው ነገር ማለት ነው ጊዜ ነው። በጊዜ በጭራሽ እንዳትቀልድ። አየህ አብዛኛው ወጣት ጊዜውን የሚያጠፋው ለኢሊት ዲዛይን ያልተደረጉ ነገሮች ላይ ነው። ቲክቶክ ውስጥ ከእውቀት የጸዳ የፖለቲካና የዘር ክርክሮችን በመስማት እግር ኳስ በማየት በዛ በመከራከር ቡና ቤት ቁጭ ብሎ አጉል የሆነ ፖለቲካ ክርክር ማካሄድ ባይዘው ፖለቲካ ከምንተነፍሰው አየር እኩል ወሳኝ ነገር ቢሆንም ያንተ ሪሶርስ ሊሆኑ የሚገባቸው ግን ሪመምበር ዩ አር ዘ 1% እና አዲስ ስታንዳርድ እነ ኒውዮርክ ታይምስ እና አልጀዚራ እና ቢቢሲ መሆን አለባቸው። ገባህ አይደል? እግር ኳስ የምትወድ ከሆነ እንኳን ቢያንስ ዲኤስቲቪ ቤቱ ያንተ ሊሆን ይገባል። በተረፈ ወርቃማው የትርፍ ጊዜህን ቁጥር 2 ላይ በማንበብ በዛ ዙሪያ ካሉ ሰዎች ጋር ግንኙነት በማጠናከር የረፍት ጊዜህን አሳልፈው። ሁለተኛው ማኒ ስኪል ነው። አየህ ሰው ዝም ብሎ አይከፍልህም። የሆነ ሙያ ሊኖርህ ይገባል። የምትኖርበት ማህበረሰብ በደንብ አጥናውና ጎዶሎ ምንድነው ብለህ የሆነ ሙያ ላይ የሆነ ኒሽ ያዝና በዛ ኒሽ ላይ ዴዲኬትድ የሆንክ ሰው ሁን። የተሰጠህ ሰው ሁን ለዛ ሙያ ማለት ነው። ሙያ ደግሞ ልክ እንደ ያዕቆብ ነው። 7 ዓመት ልትፈጋበት ይገባል። 7 ዓመት ልትሰራበት ይገባል። ከዛ በኋላ ለውጥ እያየህበት ትመጣለህ ማለት ነው። እኔ እንደዛ ነው ማምነው። ሶስተኛው መጽሐፍ ቅዱሳዊ ነው። ቢቻላችሁ ከሁሉም ጋር ሰላም አድርጉ ይላል። አየህ ሰው ገንዘብ ነው፣ ሰው ነው የሚከፍልህ እና በተቻለ መጠን ሰላምተኛ ሁን፣ ሰው ወዳድ ሁን። በተቻለ መጠን ወዳጆችን ልታበዛ ሞክር። እንደዚህ ካረግ ለቢዝነስህ ምርጡ አድቨርታይዝመንት ወዳጆች ናቸው የሚሆኑት ማለት ነው። ከዛ በአራተኛ ኮምፕሌን አማቱን። ኮምፕሌኒንግ ለ99% ነው። ፖለቲከኛ ላይ ኮምፕሌን ማድረግ፣ እዛ ላይ ኮምፕሌን ማድረግ። ሪመምበር ዩ አር ዘ 1%። ስማርት ሰው ባለው ሪሶርስ ነው የሚፋለመው እና ኮምፕሌን አማቱን ባለህ ሪሶርስ ተፋለም። መልካም ዕድል ለሁላችንም። ፒስ